ብሬኪንግ ባድ ላይ የምናውቀው ዋና ተዋናይ ዋልተር ጁኒየር የምንለው ማለት ነው። በእውነተኛ ስሙ ብራያን ክራንስተን በአንድ ወቅት በከባድ የነፍስ ግድያ ወንጀል ይፈልግ እንደነበረ ሊታሰርም ጫፍ ደርሶ እንደነበረ ታውቃላችሁ። እሱን የሚገርም ታሪክ እነግራችኋለሁ። ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩት። ታሪኩ የሚጀምረው መገመት እንደማይከብዳችሁ በራሱ በብራያን ነው። ብራያን የብሬኪንግ ባድ እና በማልኮም ኢን ዘ ሚድል እና በሌሎችም በርካታ ፊልሞች ታውቁታላችሁ ብዬ አስባለሁ። እኔ ኖርማሊ ብሬኪንግ ባድ ነው በጣም ማደንቀው እና የምወደው ፊልም። እናም ይህ ታሪክ ሲጀምር ብራያን የ20 ዓመት ወጣት ነበር። በሎስ አንጀለስ ከተማ ይኖር የነበረ ሲሆን ጊዜው 1976 እንደ ኢሮፓያን አቆጣጠር ነበር። በወቅቱ ይህን ይመስል ነበር። ነገር ግን ከምንም በላይ ብራያን ስኬታማ ተዋናይ መሆን ይፈልግ ነበር ገና ከልጅነቱ ጀምሮ። ችግሩ ግን እንደምታውቁት ብዙ ተዋናዮች የዕለት ተዕለት ወጪያቸውን መሸፈን ይቸገራሉ። በተለይ ሰሞኑን ሰይፉ ላይ ቀርቦ የነበረውን ተዋናይ ታስታውሳላችሁ ብዬ አስባለሁ የተናገረው ነገር። እንዲያውም የብራያን አባትም ተዋናይ የመሆን ትልቅ ህልም ነበረው ገና ከበሩ። ነገር ግን ቤተሰቡን ለማስተዳደር የሚያስችል በቂ ስራ ማግኘት አልቻለም። ስለዚህ የተዋናይነት ህልሙ አላማው ከሸፈ ማለት። ይህ ደግሞ ሁል ጊዜ ወደ መጠጥ ቤት እንዲያዘነብል፣ እንዲጠጣ፣ እንዲሰክር ያደርገው ነበረ። በመጨረሻም ከባድ የአልኮል ሱሰኛ ሆነ። ሁኔታው በጣም ከመክፋቱ የተነሳ ብራያን ገና ህፃን እያለ እሱንና ቤተሰቡን ጥሏቸው ሄደ ማለት ነው። ይህም ቤታቸውን ጨምሮ ያላቸውን ነገር ሁሉ እንዲያጡ አደረገ። ይህ ክስተት የብራያንን የልጅነት ጊዜው ሙሉ በሙሉ አበላሸው። በቃ ፊውቸሩ ጨለማ ሆኖ ታየው። ስለዚህ ብራያን ተዋናይ መሆን ቢፈልግም ልክ እንደ አባቱ ላለመሰቃየትና በጣም ይፈራ ነበር። ይህ ፍርሃት ደግሞ በህይወቱ በጣም ግራ እንዲጋባ አደረገው። እናም አንድ ቀን አንድ ሀሳብ መጣለት። ለምን በትልቅ ሞተር ሳይክል ረጅም ጉዞ አልጀምርም ብሎ አሰበ። መላውን ሀገር መጎብኘት ይችላል፣ በዚያውም በህይወቱ ምን ማድረግ እንዳለበት ማሰብ ይችላል። ይህም ባሰበ ሰዓት ብራያን ወደ ወንድም ነበረው፣ ወደ ወንድሙ ሄደና ወንድሙ እያለ እንቀጥላለን ታሪኩ። ብራያን ወንድሙን አብሮት በዚህ ጉዞ ላይ እንዲሳተፍ ጠየቀው። ወንድሙ እሺ በቃ እናደርገው አለው ማለት ነው። እናም ብራያን እና ወንድሙ በሞተር ሳይክላቸው ላይ ወጥተው ሀገሪቷን ለማቋረጥ ጉዞ ጀመሩ። ነገር ግን ገንዘብ አልነበራቸውም፣ በጣም ድሆች ነበሩ። ስለዚህ በጊዜው መጠለያዎች፣ በቤተክርስቲያናት እና አንዳንድ ጊዜም በሜዳ ላይ ዝም ብለው ያድሩ ነበር። እናም ገንዘብ ባለቀባቸው ቁጥር ይህ ደግሞ ለጊዜ የሚሆን ነው፣ በደረሱበት ከተማ ሁሉ ቆም እያሉ ያገኙትን ስራ ይሰሩ ነበር። ለምሳሌ ሳህን ያጠፋሉ፣ ጠረጴዛ ያዘዳሉ፣ ወይም ደግሞ ወደ ቀጣዩ ጉዞ እንዲሄዱ የሚያስችላቸውን የነዳጅ ገንዘብ የሚያስገኝ ማንኛውንም ስራ ይሰራሉ። በጉዟቸው ላይ በአንድ ወቅት ፍሎሪዳ በሚገኘው ዴይቶና ቢች የተባለ ቦታ አረፉ። እዚያም ሃዋይ ኤልኤንኤን የሚባል የፓሊንዣ ስታይል ምግብ ቤት ውስጥ በአስተናጋጅነት ተቀጠሩ። ዋናው ታሪክ ያለው እዚህ ጋር። እዚያም በተቀጠሩበት ወቅት አለቃቸው የነበረው ሚስተር ዋንግ ይባላል። ሚስተር ዋንግ የዚህ ቦታ ዋና ምግብ አብሳይ፣ ዋና ሼፍ ሲሆን በጣም ክፉ ሰው ነበር። ብራያን በዚህ ስራ ላይ ትንሽ እንኳን ስህተት ከሰራ ሚስተር ዋንግ መላ ምግብ ቤቱ እስኪሰማ ድረስ እየጮኸ ነበር የሚቆጣው። ይህ ደግሞ በሌሎች አስተናጋጆችና በደንበኞች ፊት በጣም ያሸማቅቁ ነበር ብራያንን ማለት ነው። እንዲያውም የወጥ ቤቱ ሰራተኛ ትዕዛዝ በተሳሳተ ቁጥር ጥፋቱ የወጥ ቤት ሰራተኛው ቢሆን እንኳን ሚስተር ዋንግ በአስተናጋጆቹ ላይ ነበር ሁል ጊዜ የሚጮኸው ማለት ነው። በጣም ተቆጭና የሁሉንም ሰው ህይወት መራራ የሚያደርግ አይነት ሰው ነበር። ስለዚህ እዚያ የሚሰሩት ሁሉም ሰራተኞች ይጠሉት ነበር። ከዚያም በኋላ ብራያን ብስጭቱን መግለጽ ይጀምራል። ከሌሎች አስተናጋጆች ጋርም ለሚስተር ዋንግ ማውራት ጀመሩ። ከሌሎቹ አስተናጋጆች አንዱ እንዴት እንዲህ አይነት ክፉ ሰው ሊሆን ይችላል ሲል ይጠይቃል። ብራያንም ፈገግ ብሎ ምናልባት ብንገለውስ ይላቸዋል ማለት ነው። እንዲያውም ሚስተር ዋንግን በተለያየ መንገድ በተለያየ አይነት ሁኔታ እንዴት መግደል እንደሚችሉ ማውራት ይጀምራሉ፣ በቀልድ መልክ ማለት ነው። ብራያን በቀልድ አይነት ነገር ቆራርጠን በምግብ መልክ ብንሰራውስ ሲል፣ ሌላኛው ደግሞ እንደ አሳማ ብንጠብሰውስ ይላል። እነሱ እንግዲህ ማንኛውም ሰራተኛ በብስጭት የሚያወራው ወሬ አለ እንደ ቀልድ እንደዛ ነበር እያወሩ የነበረው። ነገር ግን ብራያን የማያውቀው ነገር ቢኖር ሚስተር ዋንግን ለመግደል የሚፈልጉ ሰዎች እንደነበሩ። ስለ ሚስተር ዋንግ ማወቅ ያለባችሁ ሁለት ነገር አለ። ቁማርና ሴት በጣም ይወድ ነበር። ብዙ ገንዘብ ይዞ ቁማር መጫወትና ሴቶችን ለማማረግ ገንዘቡን ማሳየት ይወድ ነበር። እናም አንድ ቀን በዚያው ሰሞን አካባቢ ሚስተር ዋንግ ቁማር ለመጫወት ወደ ውሻ ውድድር ቦታ ይሄዳል። ብዙ ገንዘብ ይዞ ነበር። ውርርድ በሚያስይዝበት ጊዜ ገንዘቡን እያወዛወዘ ሾፍ ያደርጋል፣ ይወርራል ማለት ነው። በዚያ ሰዓት እዚያው የነበረች አንድ ሴት ትኩረቷን ይስበዋል። ሴትም ሚስተር ዋንግን ለመዝረፍ አንድ ዕቅድ ማዘጋጀት ጀመረች። ሴትዮዋ ወደ እሱ ቀርባ ሄሎ ሚስተር ዋንግ፣ ስለተዋወቅን ደስ ብሎኛል፣ ወደ እኔ ቤት መሄድ ትፈልጋለህ እያለች ማሽኮርማም ጀመረች። በእርግጥም ሚስተር ዋንግ ተስማማ እና ወደ እሷ ቤት አብረው ሄዱ ማለት ነው። እዚያም እንዳሉ ዋንግ ሀሳቡ ተከፋፍሎ ሳለ አንድ ሰው ከበስተጀርባው በድንገት መጥቶ በከባድ ነገር ጭንቅላቱ መታ። ይህም ራሱን እንዲስት አደረገው። ከዚያም ያለውን ገንዘብ ሁሉ ዘርፈው ገለውት በተበላሸ መኪና፣ በቆመ መኪና ኮፈን ውስጥ ከጀርባ ከተው ጥለውት ሄዱ ማለት ነው። ከዚያም በኋላ በምግብ ቤት ውስጥ ያሉት ሰዎች ሁሉ ሚስተር ዋንግ እንደጠፋ ብቻ ነው የሚያውቁት። ልክ በዚያን ሰሞን ብራያንና ወንድሙ ከምግብ ቤቱ ለቀው ጉዟቸውን ለመቀጠል ወሰኑ ማለት ነው። ስለዚህ ሞተር ሳይክላቸው ላይ ወጡና ጉዟቸውን ቀጠሉ። ስለዚህ ሞተር ሳይክላቸው ላይ ወጥተው ከተማውን ለቀው ወጡ። ከጥቂት ቀናት በኋላ ፖሊስ የሚስተር ዋንግን ሬሳ በተበላሸ መኪና ውስጥ ኮፈን ውስጥ ያገኙታል ማለት ነው። በሚያሳዝን ሁኔታ ሞቶ ነበር። እናም ምርመራ ጀመሩ። ምርመራቸውን በመጨረሻ ወደ ሃዋይ ኤልኤንኤን ምግብ ቤት መራቸው። እዚያም ሰራተኞችን መጠየቅ ጀመሩ። ያው ማንኛውም ሰው ሲሞት መጀመሪያ ጥያቄ ፖሊስ ሊጠይቅ የሚችለው ሟቹ በህይወት ሳለ የሚጠላው ሰው ወይም ከሱ ጋር ጸብ የነበረው ሰው ነበር ወይ? እናም እነሱም እንደዛ ብለው ነው የጠየቁት። መጀመሪያ ላይ ሚስተር ዋንግን የሚጠላ ሰው ነበር ወይ ብለው ጠየቁ። አዎ አሉ። ሁሉም ሰው ነው የሚጠላው አሉ ማለት ነው። ፖሊስም ለመሆኑ እሱ ሊጎዳው የሚችል ሰው አለ ብለው መለሱ ማለት ነው።
ሰራተኞቹ ሁሉም ሰው ሊገለው ይፈልጋል፣ ሁሉም ሰው ስለሚጠላው። ከዚያም ፖሊስ ለሰራተኞቹ ሚስተር ዋንግ መገደሉን ነገራቸው። እናም በጣም ይደነግጣሉ። በመቀጠልም ፖሊስ አንድ ወሳኝ ጥያቄ ጠየቀ። በቅርቡ ከዚህ ስራ የለቀቀ ሰው አለ ወይ ብሎ ማለት። ከሰራተኞቹ አንዱ ብራያን ክራንስታይን ባለፈው ሳምንት ከተማዋን ጥሎ ወጥቷል አላቸው። ፖሊስም ዋው ይህማ ሚስተር ዋንግ ከተገደለበት ጊዜ ጋር በትክክል ይገጥማል። በመቀጠልም ሰራተኞቹ ለፖሊስ ብራያን እኮ ሚስተር ዋንግን ቆራርጦ ምግብ ሊሰራው እንደሚችል ተናግረው ነበር አሏቸው። በዚህ ምክንያት በድንገት ብራያን በሚስተር ዋንግ ግድያ ውስጥ አንደኛ ተጠርጣሪ ሆነ ማለት ነው። ፖሊስ ስለሱ፣ ስለ ወንድሙ፣ ስለ ሞተር ሳይክላቸው ሙሉ መረጃ አገኘ እና በየአካባቢው ያሉ ፖሊሶች በሞተር ሳይክላቸው የሚጓዙት እነዚህን ሁለት አደገኛ ሰዎች እንደሚፈልጉ ትዕዛዝ አስተላለፈ። በዚህ ጊዜ ብራያንና ወንድሙ ከቦታው ርቀው በጣም ሄደው ነበር። በካሮላይና አካባቢ እየተጓዙ የነበረ ሲሆን በፍሎሪዳ በነፍስ ግድያ ወንጀል እንደሚፈለጉ ምንም አያውቁ ነበር። ፖሊስም በጣም ይከታተላቸው ነበር። በዚያን ወቅት አግኝተዋቸው ቢሆን ኖሮ የብራያንን የተዋናይነት ህይወት ገና ሳይጀምር ያበላሹበት ነበር። እስኪ ያስቡት፣ ስለሚጠላው ሰው ያወራው በድንገት ያወራው እንደ ቀልድ ያወራው ነገር ሙሉ ህይወቱን ሲያበላሽ። እናም እኛ ዛሬ የምናውቃቸው ማልኮልም ኢን ዘ ሚድል ወይም ብሬኪንግ ባድ ፊልሞችን ላናይ እንችል ነበር ማለት ነው። ሌላ ሰው ቢሰራቸው እንኳን ድንቅ የሆነ የትወና ችሎታ ነበር ብዬ አስባለሁ። ነገር ግን የዴይቶና ቢች ፖሊሶች ጉዳዩን የበለጠ መመርመር ይጀምራሉ። ሚስተር ዋንግ በዚያን ቀን በተገደለበት ቀን በውሻ ውድድር ቦታ እንደነበረ ደረሱ። የቦታውንም የደህንነት ካሜራ መመልከት ቻሉ። በቪዲዮ ላይ ሚስተር ዋንግ ከዚያች ሴት ጋር አብሮ ሲወጣ አዩት። ይህም ጉዳዩ ገንዘብ ለመዝረፍ የተደራጀ እቅድ እንደነበረ ወዲያውኑ አስገነዘባቸው። ስለዚህ ከብራያን ውጪ ሌላ ተጠርጣሪ መፈለግ ጀመሩ ማለት ነው። ከጥቂት ወራት በኋላ እንደገና ወንድሙና ብራያን ተመልሰው ወደ ዴይቶና ቢች መጥተው ስራ መፈለግ ይጀምራሉ። ወንጀል ወደ ተፈጸመበት ቦታ ማለት ነው። እናም ወደ ሃዋይ ኤልኤንኤን ምግብ ቤት ጎራ አሉና ብራያንም የድሮ ጓደኞቹን አይተው ሃይ ጋይስ እንዴት ናችሁ አላቸው። እነሱ ግን እሱን በማየታቸው በጣም ደነገጡ። አንተ ሰውዬ ፖሊስ አልያዘህም እንዴ አሉት። ብራያንም ምን ማለት ፈልጋችሁ አላቸው። እነሱም በነፍስ ግድያ ወንጀል ትፈልግ እንደነበር አታውቅም እንዴ አሉት ማለት ነው። በመጨረሻም ፖሊስ እውነተኛውን ገዳይ ያገኘውና በቁጥጥር ስር ዋለ። የገዳይም ጥፋቱን አምኖ ወደ እስር ቤት ተላከ። በኋላ ላይም እዚያው እስር ቤት ውስጥ ተገደለ። ብራያን ግን ልክ እንደ አባቱ በፍርሃት ላለመሸነፍ ወሰነ። የተዋናይነት ህልሙንም ለመከተል ወሰነና ሙሉ ጊዜውን ለትወና ሰጠ። በእርግጥም እንደምታውቁት በታሪክ ውስጥ ምርጥ ከሚባሉ የቴሌቪዥን ተከታታይ ድራማዎች አንዱን ብሬኪንግ ባድን እና ሌሎችንም ሰርቶልናል። የሆነ ህልማችን ካለ ከልጅነታችን ካሰብነው እና ክለሱ ነገር ከተጋን ማሳካቱ አይቀርም ብዬ አስባለሁኝ። ሀሳባችሁን ኮሜንት ላይ ጻፉልኝ።